ጉድ የማይሰማ ጉድ የለም። ይህን ጉድ ተመልከቱ፣ ይህን ጉድ ተመልከቱ። እንግዲህ ይህን ጉድ እንደምትመለከቱት ይህ ወንድማችን እስቲ የሚለውን ጉድ ሰምተን መልስ ይሰጥበታል። ነግራችሁ ነበረ። ከነዛ መካከል ላይ ወይ ደግሞ እጩነት ከቀረቡ መካከል ላይ ወይ ደግሞ ጵጵስና ይሾማሉ ተብሎ የተመረጡት መካከል ላይ አንደኛው አባ ጥዑመ ልሳን የክፍለ ከተማ ስራ አስኪያጅ ናቸው። 5 ሚሊዮን ብር ነው የከፈሉት። ሁለተኛው አባ ኪሮስ ይባላሉ። መርካቶ አማኑኤል አለቃ ናቸው። 5 ሚሊዮን ብር ነው የከፈሉት። ሶስተኛው አባ ገብረ ስላሴ መርካቶ ራጉኤል አስተዳዳሪ ናቸው። 5 ሚሊዮን ብር ነው የከፈሉት። አባ ተክለ ያሬድ የሲኖዶስ ጸሐፊ ናቸው። እሳቸውም ደግሞ በሌላ በኩል በጃዞር የገቡበት ነገር አለ። አባ ሲራክ የስላሴ አለቃ ናቸው። 5 ሚሊዮን ብር ነው የከፈሉት። አባ ናኩቶ ለአብ ናኩቶ የገደራ አማኑኤል አለቃ ናቸው። 3 ሚሊዮን ብር ነው የከፈሉት። አባ ኃይለ ማርያም የቦሌ ክፍለ ከተማ ሰባኬ ናቸው። 2 ሚሊዮን ብር ነው የከፈሉት። አባ ለይኩን የደቡብ ወሎ ስራ አስኪያጅ ናቸው። 6 ሚሊዮን ብር ነው የከፈሉት። ሌሎችም ይገኙበታል። እነኚህ ሰዎች ከ120 ሺህ እስከ 450 ሺህ የሚከፈላቸው ሰዎች ናቸው። ይህንን ሚዲያ ከዚህ በተጨማሪ ምን ሌላ የታቀረ ነገር አለ የሚለውን ነገር ግን የረር ሚዲያ አጣርቶ እንደሚያቀርብ እየተናገሩ ነው ያሉት። በጣም በሚያሳዝን ሁኔታ ማለት ነው። ጵጵስናን ከ2 ሚሊዮን ብር እስከ 6 ሚሊዮን ብር ነው። አንዳንዱ ሌላ ነገር የሚያደረገ ማካል አለ። ከ2 ሚሊዮን ብር እስከ 6 ሚሊዮን ብር ተካፍሏል። ይሄ አካውንት በማን ገቢ ተደረገ የሚለውን ነገር ሲናገር እንደዚህ ይላል። ገንዘቡም ገቢ የተደረገው በአዲሱ ገበያ ቅዱስ እግዚአብሔር ዋና ጸሐፊ ሲሳይ አካውንት ውስጥ መሆኑን ታውቋል። ይሄ ብር ኦልሬዲ ቅድሚያ ክፍያ የተከፈለበት ብር ነው። ከ2 ሚሊዮን እስከ 6 ሚሊዮን ብር ድረስ የከፈሉት በአዲሱ ገበያ የቅዱስ እግዚአብሔር ዋና ጸሐፊ በሆኑት መጋቤ ስምረት ይሁን አላውቅም፣ መስ የሚል ነገር አለ። መጋቤ ስምረት ይሁን መጋቤ ሰናያት ስ ነው። ለማንኛውም ሲሳይ በተባለ አካውንት እንደገባ ተረጋግጧል ይላል። ይህ ለቤተክርስቲያናችን በጣም ትልቅ ውርደት ነው። አባቶቻችን ጵጵስናን ያቆዩልን፣ ክህነትን ያቆዩልን በጉቦ አይደለም፣ አልሾም በማለት አይገባኝም በማለት ነበር ጵጵስናን ያቆዩልን። ጵጵስና እስካሁን ድረስ የቆየው በክብሩ ነበር። አሁን ግን ከዚህ በኋላ ግን ጵጵስና ከነክብሩ ብናገኘው አይመስለኝም። እዛ ውስጥ የገቡት አካላት በዘር ተቧድነው፣ በብሔር ተቧድነው፣ በጎሳ ተቧድነው ነው የገቡት። አሁንም ሊሾሙ ያሉት አካላት እንደዚሁ በዘር የመጡ ሰዎች ናቸው። ዝም ብሎ አልተመረጠም። ባለፈው የአዲስ አበባ ሀገረ ስብከትን ከሱ በላይ ሄዶ የቅዱስ ሲኖዶስ ጸሐፊ ይሄን ነገር እያካሄደ እንደሆነ በዚሁ ሚዲያ ላይ ዘግቤላችሁ ነበር። ኢትዮጵያ ቤተሰብ ሚዲያ ባካራ መሰረት ማለት እንግዲህ በጣም ውርደት ነው። የውርደትም ውርደት መጨረሻ ውርደት። እንደምታዩት እንደሰማችሁት ከ2 ሚሊዮን ብር እስከ 6 ሚሊዮን ብር የሚከፈልበት የጵጵስና ሹመት ለማግኘት የደብር አለቃዎች፣ የቤተ ክህነት ሰራተኞች፣ አንዳንድ መነኮሳት እንግዲህ ከዚህ ምስኪን ሕዝብ ልብሱን ካልቀየረው ሕዝበ ክርስቲያን፣ ጦሙ ከሚያድረው ሕዝበ ክርስቲያን፣ መቀነታቸው ፈተው ከሚሰጡት ምድራዊ ምጽዋት፣ ከልጃቸው ከጉርሳቸው ነጥቀው ከሚሰጡት ብር የተሰበሰበ ገንዘብ መንኮሰ ሞተ ከሚለው መንኩሻለሁ፣ ሙቻለሁ፣ ለነፍሴ አድሬያለሁ፣ ከአሁን በኋላ ምድራዊ ሐሳብ አያስፈልገኝም፣ ለነፍሴ እደክማለሁ፣ እወጣለሁ፣ እወርዳለሁ፣ እኔም ጸድቄ ምዕመናንን ወደ መንግሥተ ሰማያት እንዲገቡ ጽድቅን አስተምራለሁ፣ ጽድቅን አጎናጽፋለሁ፣ መንግሥተ ሰማያትን እንዲወርሱ፣ ገነትን እንዲወርሱ የጽድቅን መንገድ አሳያለሁ ብሎ የቅዱሳን አባቶቻችን የእነ አቡነ ገብረ መንፈስ ቅዱስን፣ የእነ አቡነ ተክለ ሃይማኖትን፣ የእነ እንጦንስን፣ የእነ መቃርስን ምንኩስና የተሰጣቸውን ምንኩስና በኃላፊነታቸው ሳይወጡ ለምድራዊ ፍላጎታቸው በመሃል
ከ2 ሚሊዮን እስከ 6 ሚሊዮን ሙስና በመክፈል እንግዲህ ጵጵስና በገንዘብ ሊገዙ የከፈሉ እንዴት ከፈሉ? በማን አካውንት ከፈሉ? መቼ እንደሚሾሙ እንግዲህ ወንድሞችን ያስረዳል። እግዚኦ ነው የሚባለው። ሌላ ምን ይባላል? እንግዲህ ከድቁና እስከ ቅስና፣ ከቅስና እስከ ጵጵስና በገንዘብ ከሆነ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቁማሙታለች ማለት። እንግዲህ ይህን ጵጵስና ገንዘብ ከፋዮች ይክፈሉ። ሹመት ፈልገዋል፣ ገንዘብ ፈልገዋል። ለጵጵስናው መስፈርት በተቀመጠው መስፈርት መሰረት ከፍለዋል። ግን ይህንን ብር ተቀብሎ ጵጵስና የሚሾሙ አካል ይህን ብር ተቀብሎ አንተ ከዛ ጀምር ሊቀ ጳጳስ አድርጌሃለሁ ብሎ የሚሾሙ አካል ናት። በዚህ እንደዚህ ከሆነ እኮ የዛሬ 2 ዓመት ጥር 11 ቀን በሰንበታ ከተማ መድኃኔዓለም ቤተ ክርስቲያን ጵጵስናን የሾሙት እና አቡነ ሳዊሮስ ትክክል ናቸው ማለት ነው። ትክክል ናቸው። ስለዚህ ከዚህም በገንዘብ የሚሾምበት ሊቀ ጳጳስ ከሆነ ከዚህም በዘር በጎሳ የሚሾምበት ሊቀ ጳጳስ ከሆነ እና አቡነ ሳዊሮስ ትናንትና ትክክል ናቸው፣ ዛሬም ትክክል ናቸው። አልተሳሳቱም። የሚደግፋቸው ለምን? ካለቃቸው ከበላዮቻቸው ያዩትን የተመለኩትን ከሰሩት ምንድን ነው ጥፋታቸው? እያድግ ወልድ ግብረ አቡ ይላል። አባት የልጁን ስራ አይተውም። አባት የልጁን ስራ አይተውም ማለት ይሄ ነው። ስለዚህ አባታቸውን ያለቃቸውን ስራ አይተው ተመልክተው እነሱም እኛን በገንዘብ የሚሾሙ ከሆነ እኛ ግን ገንዘብ ሳንከፍል ራስ በራሳችን ተቋቁመን ጳጳስ መሆን ጳጳስ ሊቀ ጳጳስ ፓትርያርክ መሆን እንችላለን ብለው ከተሿሿሙ እነሱ ትክክል ናቸው ማለት ነው። ስለዚህ ጥፋቱ ከማን ነው ያለ? ሲኖዶስ ላይ ነው ያለ። ስለዚህ ይህ መረጃ ትክክለኛ መረጃ ከሆነ ተጣርቶ ቤተ ክርስቲያን የራሷን እርምጃ መውሰድ አለባት። ለነገሩ ማነው እርምጃ የሚወስደው? እርምጃ ወሳጁ ባለሙስና ከሆነ እርምጃ የሚወስደው። ስለዚህ አንድ ነገር ልንገራችሁ። ሀገረ ስብከቱ እነ የማነ እነ ገሌ በሙስና ተጨማልቀዋል፣ ቤቱ እንብሏል እየተባለ ከላይ ከሊቃነ ጳጳሳት ሁሉ ሲነገር የነበረው ውሸት ነው ማለት ነው። ስለዚህ ሀገረ ስብከቱ የመዘረፍ መብቱ፣ ሙስና የመቀበል መብቱ የተጠበቀ ነው ማለት ነው። ቤተ ክህነቱ ሁሉ እያንዳንዱ የደብር አስተዳዳሪዎች ከእያንዳንዱ አገልጋይ ሙስና ቢቀበሉ በሙስና ቢቀጡ ይሄ ፎርሙላ ነው ማለት ነው። ምንም የሚያግዳቸው የሚከለክላቸው ነገር የለም ማለት ነው። ምክንያቱም በሊቀ ጳጳስ ደረጃ እንግዲህ አሰረ ክህነትን የሚሰጥ ድቁና፣ ቅስና፣ ምንኩስና የሚሰጥ ሊቀ ጳጳስ በገንዘብ ተሹሞ ማን ነው የሚያደቁነው? ማን ነው የሚያቀስሰው? ማን ነው የሚያመለኩሰው? ስለዚህ በገንዘብ የገዛኸው ስልጣን እግዚአብሔር ነው ልትጠቀም ትችል። በገንዘብ የሆነ ሁሉ ከእግዚአብሔር አይደለም። ስለዚህ ሌላም ከሌላ እምነት ተከታይ የሆነ 1 ሚሊዮን ወይም 2 ሚሊዮን ጨምሮ 8 ሚሊዮን ካደረገ ይሾማል ማለት ነው። ሙስና ከሆነ ገደብ የለውም። ስለዚህ ይሄ ነገር ቤተ ክርስቲያኒቱን አታሰድሯት፣ ቤተ ክርስቲያኒቱን አታዋርዷት። ቤተ ክርስቲያኒቱ እኮ በክርስቶስ ደም የተመሰረተች በክርስቶስ ስጋና ደም የቆመች ወደፊት ለዘላለም የምትኖር ይሄ ሁሉ 70 እና 60 ሚሊዮን የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ እኮ በዚህ ቅድስት ቤተ ክርስቲያን ተስፋውን ጥሎ ከእግዚአብሔር ጋር እታረቃለሁ ብሎ በሰንበት ማልዶ ተነስቶ ነጠላውን ለብሶ
መጥቶ የሚያስቀድስባት፣ ሥጋው ደግሞ የሚቀበልባት፣ ከእግዚአብሔር ጋር የሚነጋገርባት፣ ብሶቱን ችግሩን የሚነግርባት ቅድስት ቤተ ክርስቲያንን በገንዘብና በገንዘብ ከሆነ የሊቀ ጳጳሱ ቦታ ትልቁ ማዕረግ በቤተ ክርስቲያናችን ትልቁ የስልጣን ማዕረግ ሊቀ ጵጵስና ነው። ይሄ ሊቀ ጵጵስና ታዋርዱት እና አቡነ ጴጥሮስ በአደባባይ የሞቱለት ሕይወታቸው የሰጡለት ለኢትዮጵያ ሕዝብ ለሕዝበ ክርስቲያኑ ብቻ ሳይሆን ለሁሉም ኢትዮጵያዊ ደማቸውን የገበሩለትን ሊቀ ጳጳስነት እናንተ በምን ካረጋችሁት በጣም ውርደት ነው። በጣም ውርደት ነው። በጣም ውርደት ነው። የውርደትም ውርደት መጨረሻ ውርደት ነው። አትሾት መነኩሴ ከሆናችሁ ስንት ልጆች አላችሁ? እኛ ልጆች ወልደን ልጆችን እኮ በትንሽ ገንዘብ እኮ ነው የምናስተዳደራቸው። ልብሳችን ሳንቀይር፣ ጫማችን ሳንቀይር፣ እምነታችን ሳንቀይር እየራበን እየጠማን እየተቸገረን ምንም ቢሆን እኮ እምነታችን አልቀየርንም። ብዙ ብር ከፍለን እናንተ አልተሾምንም። ምክንያቱ እነሰ በዛ 80 ወፈልፋሎ ውስጥ እንላሳለሁ። የሰው ልጅ ቢበዛ 80 ዓመት ነው የሚኖረው። ከ80 ዓመት በላይ ቢኖር ሕማም ድካም ሳይር እናንተ ነጭ ጸጉር አውጥታችሁ ሸምግላችሁ አረጋዊ ተብላችሁ አባት ተብላችሁ የያዛችሁ ስልጣን እኮ የተሰጣችሁ ክህነት እኮ ቅስናው እኮ በቂ ነው። ምንኩስናው እኮ በቂ ነው። ሊቀ ጵጵስና በገንዘብ ካረጋችሁት የኛ ልጆች የኛ ልጆች እኮ እና ታሪኩን እኮ አበላሻችሁት። ታሪካችን እኮ ተበላሽ። ነገ ለልጆቻችን ምንድን ነው የምንነግራቸው? ይሄ ተሾመ ጳጳስ እኮ ነገ የሚሾመው እኮ የተቀበለ የሚሾመው 6 ሚሊዮን ከፍሎ ከ2 ሚሊዮን እስከ 6 ሚሊዮን ብር ከፍሎ ለልብሱ አይደለም የእግዚአብሔር መንግሥት ለመውረስ አይደለም። ነገ እሱ 10 ሚሊዮን ብር ለመቀበል በተመደበበት አህጉረ ስብከት ድንቁና ለመስጠት ብር ለመሰብሰብ ነው። ቅስና ለመስጠት ብር ለመሰብሰብ ነው። በሀገረ ስብከቱ ሂዶ ሕዝበ ክርስቲያን ገንዘባቸው ሙዲያ ምጽዋትን ለመዘርጋት ነው። ቤተ ክርስቲያንን ይረግድባት ነው ያተርፍባት ነው እንጂ ለነፍሱ ቢሆን እኮ በተሰጠው መጀመሪያ በመነኮሰበት ሕግና ሥርዓት ገዳም ከፍቶ ና እንደ አቡነ ተክለ ሃይማኖት የወላይታው አቡነ ተክለ ሃይማኖት ተጎትተው በግድ ጵጵስና እንደተሾሙት እንደተቀጠሉት ፓትርያርክነት እንደተቀበሉት እንደነሱ ነበር ተጎትታችሁ ይገባችኋል ተብላችሁ መምጣት ነበር። አሁን ግን የገንዘብ ውድድር በየአድባራቱ በየገዳማቱ የዘረፍከው ነበር ያለ አግባብ ከዚህ ምስኪን ሕዝበ ክርስቲያን ንዋየ ምጽዋት ከተገለበጠ ንዋየ ምጽዋት አንተ ልትሾም ይህን ያህል ትከፍላላችሁ። በጣም ያሳዝናል። ይህን ጉድ ሕዝብ የተመልከትና ንቅ ሼር ላይክ ቤት አድርጎ ለሁሉም ሕዝበ ክርስቲያን ይዳረስ ስላዳመጠ